ሉክ አቡ ሃይደርስ ምንድን ነው የሚለው በዚህ ዙሪያ? አቡ ሃይደር ያምናል፣ አካላትን ዛት ያምናል። ምክንያቱም እሱ ዋብያ ነው። ማአት ከፍቶ ለምን ከፍቶ አክቹዋሊ አቡ ሃይደር በዚህ ጉዳይ ላይ እንዲቴል የሄደበትን አላውቅም። ከሱ ይልቅ የተሻለ እውቀትም ያለው እንትና ስለሆነ አቡ ሃይደር የተሻለ እውቀት ያለው እንትና ነው። ሼክ ኤልያስ ኡስታዝ ኤልያስ ነው። ኤልያስን ክፈትለት። አቡ ሃይደር እዚህ ስማሽ እኮ ነው። ስለዚህ ኦኬ ንጹህ ናት። ሚዩት ና ክርስቲያን እንዴ ሚዩት አርጉትና ትንሽ ድምጽ ስለሌለው አዳም جست እንዳትገቡ አላህ እጅ የለውም እግር የለውም አትዓደም ማአላህ ያዘወጀ ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽት ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው? ይሄ እኛ ማንነት አለ። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። ምን አንተ መጃዝይ ነው ሐቂቂ ነው ብለን ልትፈስልልን ዘንዳ ሐቂቂ ነው ብለው ነብዩ ነግረው ሐቂቂ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ኢብኑ አባስ መጥተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለናል። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረ መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩህም? ጀሃነም ሀል ሚን መዚድ ትላለች አሉ። እስመጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስተው የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች። ጀሃነም ሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ያኔው ሹፍ ኢስላማችን ምን አይነት አላህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم تقول ቀጢን 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 በቃኝ 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 ይላል። መልካም ኤልያስ በግልጽ ነው ያስኩት። ኦኬ The messenger of Allah said ያላ መልእክተኛ እንደተናገሩት any man who goes out and tries to create division among my ummah strike his neck or kill him ማንኛውም ሰው መጥቶ በኡማዎች መካከል ልዩነት የሚፈጠር ከሆነ አንገቱን ቁረጡት ወይም ግደሉት ይላል። ሎክ ቀደምም ብያችኋለሁ፣ በአንድ ነገር ላይ ሁለት ተቃራኒ ነገር ሊሆን አይችልም። አንደኛው ትክክል ሲሆን አንደኛው ስህተት ነው። ሙሐመድ ደግሞ ምን ብሏል? ይህን ልዩነት የሚያመጣ ካለ ስህተት የሚያመጣ ካለ ወይንም ደግሞ በመካከል ልዩነት ከመጣ አንገቱን ቁረጠው ነው ያለው። እዚህ ጋር ቀጥታ ሐዲሱ እንደዛ ነው የሚለው፣ ግን ከላይ ደግሞ የሆነ ነገር ይኖራል መልእክት። ምን ባቡን አሳየው፣ ባቡን አሳየው። ሐሳቡ የሆነ የሚናገረው ነገር አለ። ስለምንድን ነው መጀመሪያ ያው ባቡን በምን ዙሪያ ነው ህዝቦቼ ጋር killing one who split away from the jama main body of muslim ከመሆን ከዋናው ወይ ደግሞ ክፍያን የሚያመጣ ማለት ነው፣ መከፋፈልም ያመጣ ቁረጠው አንገቱ ቺዝ አስተምሮት ላይ ልዩነት የሚያመጣ በቃ አንገቱ ይቆረጣል ማለት ነው። ቴንክ ዩ። ስለዚህ
አቡ ቢላል አንገቱ የሚቆረጥ ነው። እስልምና ውስጥ ማወናበድ ምናምን የለም። ቴንኪዩ ሉክ በአቡ ቢላል አስተምሮ ሼክ ኤልያስ አንገቱ የሚቆረጥ ነው። በኤልያስ አስተምሮ ደግሞ ይሄንኛው አንገቱ የሚቆረጥ ነው። እንኳን ሙስሊም ሆነው ሊቀጥሉ አንገታቸው መቆረጥ ያለባቸው ሰዎች ናቸው። እንደ ነቢዩ አስተምሮ አንገታቸው ተቆርጦ ብቻ ያለ የሚቀሩት። ሙሐመድ በሀዲስ ላይ ግልጽና ከሱ በላይ ኦራቶር ወይም ደግሞ አንደበተ ርቱዕ የለም ተብሎ የሚታመነው እሱ ላይ የቀጠፈ ገሃነም ይገባል ተብሎ የሚታመነው። ስለዚህ ሁለት አንድ ነገር ላይ በተመሳሳይ ሰዓት ተቃራኒ ካወሩ አንደኛው ዋሽቷል። ሙሐመድ ደግሞ በእኔ ላይ ዋሸ ቀጥታ ገሃነም ይገባል ነው ያለው። እስቲል አሁንም በአላህ ላይ ስለዋሹ ልዩነት የለንም ይላል ወይንም ሲፈልጉ ሀዊት ካም ሰሚር እንኳን ደህና መጣ። ይህንን አባሾች እንዴት እንደመለሱት ሪፍሌክት እንዳደረጉበት ማዳመጥ እንችላለን። ጸያፉ እምነታቸው ይሄም ታዋቂ ኡስታዝ ነው በነገራችን ላይ እና ብዙ ጊዜ እንዲያውም ለዋሃብያዎች መልስ በመስጠት ለሼክ ኤልያስም የተሰጠውን አዳምጡ። እነዚህ ሙሸቢሃዎች አላህ ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀን። ልክ ይህ ሰው እንደሚለው ማለት ነው። ሰየድዑ ቀደመሁ ሸሪፍ ዓላ ወሰጥ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ስብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽለቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው። ለእነዚህ ሰዎች ሶስት ነገሮችን ማለት ይፈልጋሉ። አንደኛ አላህ ስብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ስብሓነሁ ወተዓላ ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቀንና ኢማጂን እንግዲህ አላህ ይጠብቀንና ምን አለ? የወሃቢዮች አምላክ እንደ አጋንንትና እንደ ሰዎች ጀሃነም ይገባል ብለው ያምናሉ። እነማ ወሃቢዮች ብሎ እየተናገረ ነው በነገራችን ላይ ማለት ነው። ስለዚህ ከዚህ ደግሞ ጸያፍ እምነት አላህ ይጠብቀን። ወሃቢያዎች ናቸው እንደዚህ መልስ የሚሰጡት። ሁለተኛ እነዚያ ከሃዲያን ሲያመልኳቸው የነበሩት ጣዖቶች ወደ ጀሃነም እንደሚገቡ አላህ ሱብሓነሁ ቀጥሎ ምን ይለናል? ለው ካነ ሃኡላኢ አሊሀተን እነዚያ ጣዖቶች የእውነት አማልክት ሊሆኑ ኖሮ ወደ ጀሃነም ባልገቡ ነበር ይላል አላህ ሱብሓነሁ ወተዓላ። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላ እንደነዚያ ጣዖቶች ጀሃነም ይገባል የምትሉ ከሆነ እንደነዚያ ጣዖቶች አምልኮት የሚገባው አይደለም ማለት ነው። አላህ ይጠብቀንና ሶስተኛ የወሃቢያዎች አምላክ እንደ መካ ጣዖቶች ጀሃነም ይገባል። የወሃቢያዎች አላህ ማለት ነው። ይሄኛው እንደዛ ነው እየመለሰ ያለው። እናንተ የተረጎማችሁበት ፍጡራዊው ትርጉም የኢስላም ሊቃውንት ከተረጎሙት ጋር በቀጥታ የሚጋጭ ነው። ለምሳሌ 388ኛው ዓመተ ሂጅራ በዚህ መልኩ ነው እንግዲህ ያለው ልዩነት ግልጽ ነው። እኛውም ጣዖት እያለው የሚቀጥለው ማለት ነው። ጣዖት እየተባለ ደግሞ ኦዲየንሱ ስለማያውቁት አይ ችግር የለውም ይላል። የነቁት የባነኑት የሚያውቁት ነው። ህብረት ማድረግ የማይቻልም ጣዖት ነው እሱ ለእኔ አምላክ ሊሆን አይችልም ይላሉ በእውቀት የሚያውቁት። ኡማው ግን ከስር ያለው ዝም ብሎ ይከተላል ማለት ነው። ከዛ አንድ ነን ይልሃል መልሶ። ይሄ ደግሞ የሐዲሱን አስተምሮ እና ጥርት ያለ አቂዳቸውን ካለማወቅ የሚመጣ ነው። አምላክን ጣዖት እያለው አንድ አምላክ ልታመልካችሉ ጸያፍ ንግግር ነው የተናገርከው። አላህ ጸያፍ ከሚላቸው አንዱ ምንድነው? ሱራ 1988 እስከ
92 አካባቢ የሚገኘው ነው። ለአራማን ልጅን ወለዳሉ ያዛሉ ከባድ ንግግርን ጸያፍ ንግግርን ተናገሩ የሚለው ማለት ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ ተራሮች